ራታንድሩ አድሪ ከ1000 በላይ ሰዎችን ገሎ የበላው የዓለም ጨካኙ ሰው። ራታንድሩ አድሪ በ19ኛው ክፍለ ዘመን መጀመሪያ ላይ በፊንጂ ከተማ የሚኖር ሰው ነበረ። በፊንጂ ሰሜናዊ የኪራንካ አውራጃ የሲፊን ደሴት ንጉስ ነበረ። ራታንድሩ አድሪ በፊንጂ ታሪክ ውስጥ በጣም ታዋቂው ሰው ነው። በክልል ውስጥ በጣም ብዙ ሰዎችን በመብላቱ ይታወቃል። በ19ኛው መቶ ክፍለ ዘመን መጀመሪያ ላይ በጦርነትና በሰው በላነት ያደረጋቸው ተግባራት አስገራሚ ታሪክ ሆነው አልፈዋል። ራታንድሩ አድሪ በህይወት ዘመኑ ከ800 እስከ 1000 የሚደርሱ ሰዎችን እንደበላ ይነገራል። ይህም በዓለም ላይ በጣም ታዋቂ ሰው በላዎች ውስጥ አንዱ እንዲሆን አድርጎታል። ለእያንዳንዳቸው ለበላቸው ሰዎች ድንጋይ በመደርደር የበላውን ሰው ቁጥር ይመዘግብ ነበር። ራታንድሩ አድሪ ከሰው በላነቱ በተጨማሪ በውጊያ በጣም ጎበዝ ነበር። የተዋጣለት ተዋጊ እንደነበረ ይነገርለት ነበር። እናም ህዝቡን በአጎራባች ጎሳዎች ላይ ለማዋጋት ብዙ ጊዜ ጠራ ነበር። ከእንጨት በተሰራው ውስብስብ በሆኑ ቅርጻ ቅርጾች ያጌጠው የጦር መሳሪያውን በመያዝም ይታወቅ ነበር። የራታንድሩ አድሪ የግዛት ዘመን ጭካኔና ሰው በላ ልማዶች ታይተውበታል። ይህም በዘመኑ በነበሩት ሰዎች ዘንድ አስፈሪ ስምን አስገኝቶለታል። ራታንድሩ አድሪ የተወለደበትና የሞተበት ቀን በትክክል አልተመዘገበም። ነገር ግን በዓለም ታሪክ ላይ እጅግ በጣም ብዙ ሰዎችን የበላው ሰው ተብሎ በዓለም የታሪክ መዝገባት ላይ ስሙ ሰፍሯል።